በምድ አለ ተብሎ ያዋጣል ተብሎ ያበላል ተብሎ ያልሞከርኩት ነገር የለም። እበለኝ ያዋጣል ሲሉኝ መውጫ ሳጣ ያበላል ሲሉኝ ስበላ ያበላል ብለውኝ ገብቼ ስበላ መድኃኔዓለም ተወሰነ። የመጨረሻ አንድ ጊዜ የመጨረሻ ምን አረኳት? ሴራሚክ ፋብሪካ ከፍታለሁ አልኳት። ከዛ ሂሳብ አሰራታለሁ። የኔ ሚስት መከራ ትደምራለች ለሊት ሙሉ ሳስደምራት የሆነ ሰዓት ላይ አፈሩን የሚፈጭ አንድ ቦል አለ። ቦሉ ከየት ነው የሚመጣው አለች። ቦሉ ቀላል ነው ችግር የለም ምናምን እያልኩ ማግስቱ ጠዋት አንድ ስልክ ተደወለልኝ። ከዛ እንደዚህ ያልኩ ከባድ ፈተና ገጠመኝ። ሴራሚክ ፋብሪካው ይቅርብኝ። እንደው ሚስቴ ትቸገራለች። አንተ ልጅ ቀን ፓስተር ጻድቁ ትለኛለች፣ ማታ ደግሞ አላሙዲን የምትሆነው ነገር አትተው። ማታ ወደ ቤት ስገባ የዝርዝር ማት እንዲህ ስታየኝ መጽሐፍ ይያለው እኮ ነው። መጽሐፍ ቅዱስ ባንድ እጄ እኮ ይሻላል። እግዚአብሔር አሁንም 2-3 ጊዜ ወይም የተወሰነ ታይም 2-3 ዓመት አጣብቂኝ ውስጥ ይከትህና የሰበሰብካቸውን ያላስፈላጊ ጭነቶች እቅዶች ሁሉ ይሄም ይቅርብኝ መድኃኔዓለም እኔ አንተ ራስህ ትሻለኛለህ ማለት ትጀምራለህ። እኔ ያልኩት ስለሆነ ነው ምነግርህ። ምክንያቱም መንገዱ ክፍት ቢሆን ኖሮ የለውም ነበር። የኔ መድኃኔዓለም ከዘላለም ዘመን በፊት ላቀደልኝ እቅድ እየዘጋ በዚህ ሲሽሎ ከለክ ያ እንደዚህ ያዘው። አረ የኔስ ፈተና አሁን ይገርማል። ብር አለው ብሎ ይጠረጥሩኛል ብዙ ሰዎች። በጣም ብዙ ሰዎች ብር አለው ብሎ ይጠረጥሩኛል። እውነት አንድ ሰው ይብሎኛል። አንድ አገልጋይ ምንም የለም ይበላል አልኩት። 500 ሚሊዮን አለ አለኝ። እኔ ባይሆን ከብሩ በላይ ደስ ያለኝ እጅግ ነው አልኩት። እንደዚህ እበለኝ ፈተናዎቼ ስማኝ። ከትምህርት ቤት የተማርከውን ትምህርት በአሸዋ ላይ እንደተጻፈ ጽሑፍ ነው፣ ወዲያው ትረሳዋለህ። በፈተና የተማርከው ግን በድንጋይ ላይ አትረሳው፣ መቼም አትረሳው። እግዚአብሔር በፈተና እንዳትረሳው አድርጎ ነው የሚያስተምርህ። አስተማሪ አንድ ነገር እግዚአብሔር በአንድ ጥያቄ በአንድ ፈተና የህይወት ዘመን ትምህርት ያስተምራል። አሁን ይመጡና አንዳንድ ሰዎች ብር ያለ ይመስላቸው መኪና ብነግድ ይሉኛል። እኔ መድኃኔዓለም ቃሉ ያለፍኩበት ፈተና ትዝ ይለኛል። እንዴት እዛ አመድ ውስጥ እንደገባ ዱቄት ውስጥ እንደገባ አይጥ አቆዋለሁ። እኔ መኪና ብናስመጣ የከበረ ድንጋይ ብንነግድስ አንተ አታስፈልግም። እኔ እቅዶችን ሁሉ አስጣለኝ። ለካ እግዚአብሔር ፉል ኦፍ ህይወቴን ፉል ኦፍ ቻሌንጅ ያደረገው የሆነ ሲዝን 5 years ፉል ኦፍ ቻሌንጅ። ይሄንንም ስለው ለሰው ቀላል ነገር ለኔ ከባድ ይሆናል። እሱማ ካረገው እኔ አያቅተኝም ብዬ ገባበታለሁ። ኮንክሪት ይሆናል። ከዛ ሁሉንም አሰረዘኝና አንዱን አስያዘኝ።